አንዳንዴ ሕይወት እንደ ማዕበል ስትናወጥብህ የምታየው አንድ ተራ ፍጥረት ሊመስላት ይችላል። ጸጥ ያለ ትሁት እና ደካማ አፌ። ግን በዓለም ላይ አንድ ትልቅ እውነት አለ። ንጉሥ መሆን ዘውድ መጫን አይደለም። ንጉሥ መሆን ከማይቻል ሁኔታ ውስጥ ተስፋን መቅደድ ነው። ስለዛ በውስጣችሁ ስላለው የማይበገር መንፈስ አትቁም። ምንም እንኳን ሺህ እባዎች ቢከተሉ አንተ ግን የአንድ ሰከንድ ብቻ ነው የምትፈልገው። ያቺን ዕድል ተጠቀምባት። ውደቅ፣ ተነሳ፣ በደረትህ ተሳብ፣ ግን ፍጹም ወደ ኋላ አትመልከት። ተመልከት፣ ሞት አፉን ከፍቶ እየጠባት ነበር፣ ግን እሷ ዛሬ እኔ ቀን አይደለም አለች። በውስጥህ ያለው አንበሳ ሲነቃ ማንም ሊያስቆምህ አይችልም። ተመልከት፣ ጠላቶችህ በየአቅጣጫው ተደብቀዋል። ሊውጡህ፣ ሊያስቆሙህ፣ ሕልምህን ሊቀብሩት ይፈልጋሉ። አንተ ግን ቆመሃል። ሁኔታዎች አስፈሪ ሲሆኑ ፍርሃት ደም ውስጥ ይሰራጭ የምታደርገው አንድ መሸነፍ ወይስ መታገል። ግን አትርሳ፣ አንተ የተፈጠርከው ለዚህ ቀን ነው። አሁን ተመልከታት፣ ብቻዋን የቆሰለች ትመስላለች፣ ግን አሸናፊ ናት። አንተም እንዲህ ነህ። ያለፍክባቸው መከራዎች የጥንካሬ መለኪያው ነው። በዓለም ፊት ትንሽ፣ በውስጥህ ግን ግዙፍ ንጉሥ፣ የማይበገር መንፈስ አለህ።